አንተ ነህ ቀለም ቀቢው? አዎ ጋሼ። ችሎታ እንዴት ነው ታዲያ? በደንብ ትቀባለህ? ምንም እንዳያስቡ ጋሼ፣ እኔ ቀጥታ ከማዕፀን ወደ ቀለም ስራ ነው የገባሁት። ኢትዮጵያ ውስጥ ቀለም ያስጀመርኩት እኔ ነኝ ብል ማጋነን አይሆንም። መጀመር ትችላለህ። እሺ ጋሼ። በህግ አምላክ አቁምልኝ! አቁም! ናውጣ! ምንድን ያደረገው? ወደዱት አይደል? በጣም ነግሬዎታለሁ። ቀለም ቅቤ ኖርኩበት። እኔ ግርግዳውን ቀለም ቀባ አልኩኝ እንጂ አንተ ተቀባ ብያለሁ። አይ ጋሼ፣ ቀለሙን እኮ ሳልቀባ የሙያ ስነ ምግባርም አይፈቅድም አይደል? የኖርንበት አሁን በቦክስ ደምን ሳልቀምሰው ቀጥ ብለው ወጣ። እሺ ሂሳቤን ስሩል። አካውንትን ንገረኝ። 1000 ቦታ ጋሼ እንዳይሳሳቱ። እጆት ላይ ሰበብ ነው መሆን እኮ ስራው እንዳያመልጠኝ ብዬ ነው እንጂ ምንም ስለ ቀለም ቅብ የማውቀው ነገር የለም። ታዲያ ካላወቅ አላቅም አትልም? ግን አስቸኳይ ከሆነ በጣም ጎበዝ ባለሙያዎችን የሚያገኙበት ቦታ ልጠቁሞት እችላለሁ። የት ነው? ቤተን ኢትዮጵያ ያሻውትን ባለሙያ በፈለጉበት ጊዜና ሰዓት ይዘንሎ እንደምንቀርብ ስናበስሮ በደስታ ነው። የትኛውንም የኤሌክትሮኒክስ ጥገና ባለሙያ የቤት ጋለን ይበሉ፣ በደቂቃዎች ደጆ ላይ ነን። ከፕሌይ ስቶር የቤተንን አፕሊኬሽን አውርደው የሚፈልጉትን አገልግሎት መርጠው ይስተናገዱ። ቤተን ኢትዮጵያ። ጋሼ ኮሚሽኔን